አንዳንድ ሰዎች ከመሬት ተነስተው ያለ ምንም ምክንያት ይጠሏቸዋል። በቃ ሳቃችሁ ያበሳጫቸዋል። ፊታችሁ ስፈካና ሲያበራ ይቃጠላሉ። ማግኘታችሁና መለወጣችሁ በቃ ያናድዳቸዋል። ምንም ነገር ብታደርጉላቸው ጥላቻቸውን አያቆሙም። ጋይስ እንደዚህ አይነት ሰዎች የናንተ መልካምነት የነሱን ክፋት፣ የናንተ ማግኘት የነሱን ማጣት፣ የናንተ ጥንካሬ የነሱን ደካማነት አጉልቶ የሚያሳያቸው ስለሆነ በእነሱ ተግባር ፈጽመው አትደነቁ። እነሱም እንዲወዷችሁ መጠበቅን አቁሙ። ልንገራችሁ፣ እነሱን ኢምፕረስ ለማድረግ አትሞክሩ። በቃ መቼም ቢሆን ስለማይወዷችሁ ብቻ አትታችሁ ዝም ብላችሁ እለፏቸው። በጣም ከሰው አትጠብቅ። በጣም በሰው ላይ አትደገፍ። በጣም ሰውን አታፍቅር። በጣምም በሰው ተስፋ አታድርግ። በጣም ተስፋ ያደረክበት ነገር በጣም ይጎዳሃል። በጣም ያመንከውም ሰው በዚያው ልክ በጣም ይሰብርሃል። በጣም ከሱ የጠበቀው ሰው አብዝቶ ያሳምምሃል። ሁሉንም ነገር በመጠን አድርገው። እወዳችኋለሁ። ዲያስፖራንን እያሉ እኮ ከአሜሪካና ከሌላ አውሮፓ ሀገራት መጥተው በቁምጣና በነጭ ቲሸርት የሚዘንጡብህ የሚወዱትን ስራ ሰርተው መሰለ። ፕሊዝ አትሸወዱ። እኔ ደስ የሚለኝን ስራ ነው መስራት የምፈልገው። እኔ የምወደውን ስራ ነው መስራት የምፈልገው። ቆይ ማን ነው የምወደውንና የምፈልገውን ስራ መስራት የማይፈልገው? ነገር ግን አሁን ምን ላይ ሆነህ ነው ስራህን እያማረጥክ ያለው? ይሄ ነው የመጀመሪያ ጥያቄ መሆን ያለበት። ብራዘር፣ ስራው ይጠቅምሃል? ገንዘብ ታገኝበታለህ? ተጠግረህ ዝም ብለህ ስራ። አብዛኛው እንደውም የማይወዱትን ስራ ሰርተው ነው የሚመጡት። ነገር ግን ፎከስ ያደረጉት ደስ ይለኛል አይለኝም ላይ ሳይሆን ይጠቅመኛል፣ ህይወትን ቀይርበታለሁ፣ ቤተሰብን መርዳት እችላለሁ የምለው ላይ ስለሆነ ነው። ጋይስ ጥቅም የሚያስገኝልህ ከሆነ ወርደ ስራ ብራዘር እንጂ ወደዋለሁ አልወደውም ለህፃናት እንጂ ለእንዳንተ አይነቱ ጠንካራና ጀግና አይደለም። ያውም እንደ ኢትዮጵያ ያለ ሀገር ውስጥ ወየው